ሰዎች እናንተን እንዳፈቀሯችሁ የሚያሳዩዋቸው 10 ምልክቶች አሉ። እነዚህን 10 ምልክቶች የሚያሳዩዋችሁ ከሆነ በትክክል እነዛ ሰዎች እናንተን ያፈቅሯችኋል ማለት ነው። እነሱም የመጀመሪያው ከእናንተ ቀድመው ሁሌ ይደውሉላችኋል ወይም ቴክስት ያደርጋሉ ካልሆነም ደግሞ ሊያገኟችሁ ይፈልጋሉ ማለት ነው። ስለዚህ የማግኘት ጉጉቱ ካደረባቸው እናንተን ቀድመው ሁሌ ወይም ደግሞ ሁልጊዜ አስታውሰው የሚደውሉላችሁ ቴክስት የሚያደርጉላችሁ ከሆነ ይሄኛው የመጀመሪያ ምልክት ነው ማለት ነው። ሁለተኛ ጠዋት ሲነሱ ወይም ማታ ላይ ወደ መኝታቸው ሲሄዱ ትዝ የምትሏቸው ብቸኛ ሰዎች እናንተ ከሆናችሁ በትክክልም እነዚህ ሰዎች ፍቅር ውስጥ ናቸው ማለት ነው። ሶስተኛ ከማንም ጋር የትም ሆኑ እናንተን ከመቆጣጠር እና በእናንተ ቅናት ከመቅናት ይልቅ እናንተ መልካም ነገር እንዲገጥሟችሁ ኬር ያደርጓችኋል ማለት ነው። አራተኛው የፈለገ ቢዚ ቢሆኑ እንኳን ለእናንተ የሚሆን ጊዜ አያጡም። ጊዜያቸውን አብቃቅተው እናንተን ሊያገኟችሁ ወይም ሊደውሉላችሁ ይፈልጋሉ ማለት ነው። አምስተኛ ምልክት ባላቸው አቅም እናንተን ሰርፕራይዝ ለማድረግ ይፈልጋሉ። አነስተኛም አነሰ በዛ ሳይሉ የእናንተን ደስተኝነት ለማየት ጊፍትም ሊሰጧችሁ ይችላሉ ወይም ደግሞ እናንተ ደስ ብሏችሁ ማየት ይፈልጋሉ ማለት ነው። ስድስተኛው ምልክት ስለእናንተ እያንዳንዷን ነገር በጥንቃቄና በአትኩሮት ይከታተሏችኋል። ለምሳሌ እናንተ ስለምትወዱት ልብስ ስለምትወዱት ምግብ ስለሚያዝናናችሁ ነገር እያንዳንዷን ነገር ዲቴል ስለእናንተ ያውቃሉ። ስለዚህ እነዚህ ሰዎች እልል ያለ ፍቅር ውስጥ እንደሆኑ አመላካች ነው ማለት ነው። ሰባተኛው ህልማችሁን ይደግፋሉ። ያው እንድታሳኩትም ያበረታቷችኋል። የእናንተ ህልም ደጋፊዎች ናቸው እንጂ የእናንተ ህልም ተቃራኒ ላይ ቆመው አይቃወሟችሁም ማለት ነው። ስለዚህ እውነተኛ አፍቃሪዎቻችሁ የእናንተን ህልም ይደግፋሉ እንድታሳኩትም ደግሞ ያበረታቷችኋል ማለት ነው። ሌላው ስምንተኛ ላይ የምናገኘው እናንተን ለጓደኞቻቸው ወይም ለቤተሰቦቻቸው ወይ ለቅርብ ሰዎቻቸው ለማስተዋወቅ በጣም ይጓጓሉ። ቢያስተዋውቋችሁም ደግሞ ሲያስተዋውቋችሁ በኩራት ነው ደስ ብሏቸው ነው የሚያስተዋውቋችሁ ማለት ነው። ዘጠነኛ በተናደዳችሁበት ሰዓት ወይ በተበሳጫችሁበት ሰዓት ስላናደዳችሁ ነገር ስለተበሳጫችሁበት ጉዳይ ምንነት ለመረዳት ይሞክራሉ። እሱን ደግሞ ያንን ያናደዳችሁን ነገር ለመቅረፍ ጥረት ያደርጋሉ። ወይም ደግሞ ያወያዩዋችኋል ይሰሟችኋል ያደምጧችኋል። ስለዚህ እናንተ እንዳትበሳጩ ወይም ያበሳጫችሁን ነገር እነሱ ሶልቭ ማድረግ የሚችሉ ከሆነ ሶልቭ ያደርጋሉ ለመፍታትም ጥረት ያደርጋሉ ማለት ነው። አስረኛ ላይ የምናገኘው በማግኘታችሁም ሆነ በማጣታችሁ ሁሌም አይቀየሩም። እነዚህ ሰዎች ስላገኛችሁ አይቀርቧችሁም ስላጣችሁም አይርቋችሁም። ስለዚህ እውነተኛ አፍቃሪዎቻችሁ ባጣችሁም ባገኛችሁም ሰዓት ተመሳሳይ ናቸው እውነትም ያፈቅሯችኋል ማለት ነው። ስለዚህ እነዚህን 10 ምልክቶች የምታዩባቸው ከሆነ እነዛ ሰዎች በትክክል እናንተን እንዳፈቀሯችሁና እልል ያለ ፍቅር ውስጥ እንደገቡ አመላካች ነው ማለት ነው። ሌሎች ይሄን መሰል የተለያዩ መረጃዎችን እንዳደርሳችሁ ወይም ቲፖች እንዲደርሷችሁ ከፈለጋችሁ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ ይቀላቀሉን። ሌሎች በቀጣይ እንዲህ በፍቅር ነክ ዙሪያ ያሉ የተለያዩ ጠቃሚ ቲፖችን አደርሳችኋለሁ። አመሰግናለሁ።